ተቸግረው ነው የሞቱት። በቲክቶከሯ ሀና እናት ሞት ዙሪያ የተደበቀው እውነትና የተረጨው ውሸት። የሀና እናት ወይዘሮ ደንበጭ ሞት ባስደነገጠን ሰዓት ማህበራዊ ሚዲያው በሐሜት ሲናወጥ ታዝበናል። ለምን ለብቻቸው ተከራይተው ኖሩ? ተቸግረው ነው ወይ? ቤተሰብ ጥሏቸው ነው ወይ? የሚሉ ጥያቄዎችና ፍርዶች እንደ አሸዋ ፈሰሱ። ነገር ግን እውነቱ ፈጽሞ ሌላ ነው። የቤተሰቡ የቅርብ ወዳጅ የሆነውና ለዓመታት አብሯቸው የኖረው ተሙ ማንም ያላወቀውን የእነዚህን እናት ሚስጥር አወጣው። እውነታው ሲጋለጥ ወይዘሮ ደንበጭ የተቸገሩ አልነበሩም። እሳቸው ማለት በሀገራችን መርካቶ ውስጥ ትልቅ የፍራፍሬ ቢዝነስ የነበራቸው፣ አሜሪካም ውስጥ በሚሊዮን የሚቆጠር ዶላር የሚያወጡ የቢዝነስ ሱቆች ባለቤት የነበሩ እጅግ በጣም ታታሪና ሀብታም እናት ነበሩ። ታዲያ ለምን ለብቻቸው ኖሩ? መልሱ በጣም ቀላልና አስተማሪ ነው። ልጃቸው ትዳር ይዛ የራሷን ሕይወት ስትመራ በልጇ ትዳር ውስጥ ገብተው ነፃነት ላለመንፈግ ሲሉ ብቻ ነው የራሳቸውን ቤት በ1700 $1,000 ተከራይተው በክብር መኖር የመረጡት። ይህ የነፃነትና የጥንካሬ ምልክት እንጂ የችግር አልነበረም። ከዚህም አልፎ እኚህ እናት አሜሪካ ሀገር አዲስ ለሚመጡ ኢትዮጵያን ቤታቸውን ከፍተው እስከ 8 ወር ድረስ በነፃ የሚያስጠልሉ፣ ለተቸገረ የሚያካፍሉና እስከ ሕይወታቸው ፍጻሜ ድረስ ቁጭ ብለው መብላትን ጠልተው በላባቸው ሰርተው መኖርን የመረጡ ኩሩ እናት ነበሩ። እኛ ማውራትና ማድነቅ የነበረብን ይህንን ደግነታቸውንና ታታሪነታቸውን እንጂ በሐሰት ወሬ የሰዎችን ስም ማጥፋት አልነበረም። አንድ ቤተሰብ እናቱን አጥቶ ምሰሶ ተንዶበት በሐዘን በሚደማበት ጊዜ ከውጭ ሆነን የሰዎችን የግል ሕይወት ወደ ፍርድ አደባባይ ማምጣት ትልቅ የህሊና ውድቀት ነው። ሐዘን በትርክት አይተካም። በስደት ዓለም ያለነው ኢትዮጵያን መለያችን መደጋገፍና በችግር ጊዜ መረዳዳት እንጂ በዲጂታል ዓለም አሉባልታ መወራወር አልነበረም። አሁን ሀናም ሆነች መላው ቤተሰቧ ከኛ የሚፈልጉት ጸሎት፣ ፍቅርና እውነተኛ መጽናናት ብቻ ነው። ስለዚህ አላስፈላጊ ክርክሮችንና አሉታዊ አስተያየቶችን በአስቸኳይ እናቁም። በሌላ በኩል ደግሞ የቅዱስ ላሊበላን ታሪካዊ እሴትና ገጽታ አጉድፍ ያለው ይቅርታዬን ተቀበሉኝ። ቲክቶከሯ ጽጌ ሮያል በማህበራዊ ሚዲያ አውታሮች ላይ የቅዱስ ላሊበላን ገጽታና ታሪካዊ እሴት በሚያሳንስ መልኩ የተሰራጨው ትርክት ከፍተኛ ህዝባዊ ቁጣን ቀስቅሶ የነበረ ሲሆን ድርጊቱን የፈጸመችው በቲክቶክ ጽጌ ሮያል በመባል የምትታወቀው ጽጌረዳ በቀለ ወደ ስፍራው አካባቢ በመጓዝ ይቅርታ ጠይቃለች። ግለሰቧ ከሃይማኖት አባቶች፣ ከመንግስት አካላትና ከአካባቢው ተወካዮች ጋር በመወያየት ያደረገችው ድርጊት ስህተት መሆኑን አምናለች። ወጣት ጽጌረዳ በቀለ የፈጸመችው ድርጊት አሳዛኝና ከባድ ጥፋት መሆኑን በመቀበል ከህዝብና ከእምነቱ ተከታዮች ባሻገር ከፈጣሪ ጋር መጣላቷን በመረዳት ንስሐ እንደምትገባ ተናግራለች። መላው የኢትዮጵያ ህዝብ፣ የኦርቶዶክስ ተዋሕዶ እምነት ተከታዮች እንዲሁም የቅዱስ ላሊበላ ተወላጆችና ወዳጆች ይቅርታ እንዲያደርጉላት በትህትና ጠይቃለች። የቦታው የሃይማኖት አባቶች በበኩላቸው ስፍራው የይቅርታና የቃል ኪዳን ምድር መሆኑን በመጥቀስ ጥፋቷን አምና በመምጣቷ ይቅርታዋን የተቀበሏት ሲሆን በሀገር ውስጥና በውጭ ሀገር የሚኖሩ የቅዱስ ላሊበላ ተወላጆችና ወዳጆችም ይቅርታዋን እንዲቀበሉ ጥሪ አቅርበዋል። የቅዱስ ላሊበላ ደብር ጽሕፈት ቤት፣ የቅዱስ ላሊበላ ደብረ ሩሃ ሰንበት ትምህርት ቤትና የላሊበላ ከተማ አስተዳደር ባህል ቱሪዝምና ስፖርት ጽሕፈት ቤት በጋራ ባወጡት መግለጫ በከተሞች አካባቢ በዘፈን እየለመኑ ላሊበላ በሚል ስም የሚጠሩ አካላት ከዛጉዬ ስርወ መንግስት ከቅዱስ ላሊበላ ታሪካዊ ሆነ ከአካባቢው ማህበረሰብ ጋር ምንም አይነት የባህልና የኑሮ ግንኙነት እንደሌላቸው አስታውቀዋል። ቅዱስ ላሊበላ ንግስናን ከክህነት፣ ክህነትን ደግሞ ከቅድስና ጋር አስተባብሮ ሀገር የመራ ዓለም ያደነቃቸውን 10 ውቅረ አብያተ ክርስቲያናትን ያነጸና ታላቅ ታሪካዊ አሻራ ያሳረፈ አባት እንጂ ከልመና ተግባር ጋር የሚገናኝ እንዳልሆነ አሳስበዋል። የሃይማኖት አባቶችና የአካባቢው ተወላጆች ወደፊትም ቢሆን የቅዱስ ላሊበላን ትክክለኛ ታሪክ በትምህርት ካሪኩለምና በብዙሃን መገናኛዎች በትክክለኛው ይዘቱ የማስተዋወቅና የመሞገስ ስራዎችን እንዲቀጥሉ ገልጸዋል። ስለ ቅዱስ ላሊበላ ለማወቅ በአካል ቦታው ድረስ በመገኘት አባቶችን መጠየቅ እንደሚገባ የጠቆሙት አካላቱ በማወቅም ሆነ ባለማወቅ የታሪክ ጥላሸት የሚቀቡ አካላት ከድርጊታቸው እንዲቆጠቡና መሰል ድርጊቶች ከተደገሙ ቅርሱን ለማስጠበቅ በሕግ ደረጃ የማያዳግም እርምጃ እንደሚወስዱ አስታውቀዋል። ሌላኛው መረጃችን ደግሞ የጎጃም ሴቶች ጸጉራቸውን ለምን አያሳድጉም? በጎጃም ሴቶች ዘንድ ጸጉር ማሳደግም ሆነ አለማሳደግ የራሳቸው ምርጫ ነው። በጎጃም ሴቶች በትምህርት ላይ እያሉና የራሳቸውን ትዳር እስኪመሰርቱ ድረስ የራስ ጸጉራቸውን በሚገባ ያሳድጋሉ። ይህ ጸጉርን የማሳደግ ሂደት ሴቶች በትምህርት ላይ እስከ ቆዩ ድረስና የትዳር ህይወታቸውን
ከተማ ላይ ካደረጉ ጸጉራቸውን በሚገባ ያሳድጋሉ። ነገር ግን በገጠር ትዳር የሚመሰርቱ ሴቶች ከተሞሸሩ በኋላና ጎጆ ሲወጡ ጀምሮ ጸጉራቸውን አያሳድጉም፣ ይቆረጣሉ። እዚህ ላይ ልብ ማለት ያለብን ጸጉር እንድታሳድግ የማይፈቀደው በባሏ ወይም በቤተሰብ ጫና ሳይሆን በራሷ ፍላጎት ብቻ ነው። ምክንያቱም ሴት ልጅ ጸጉር ለማሳደግና ለመንከባከብ የራሷ የሆነ ጊዜ ስለሚያስፈልጋት ነው። በዚህም ምክንያት ጸጉር ማሳደግ ፍላጎት አይኖራትም። ከዚህ ባለፈ የጎጃም ሴቶች ጸጉር የሚያሳድጉት የጎጃም ሕዝብ በአፄ ዮሐንስ ዘመን የደረሰበትን በደል ለማስታወስ እንደሆነ ተደርጎ የሚወራው አሉባልታ መሰረተ ቢስና ምንም አይነት የታሪክ ማስረጃ የሌለው እንዲሁም በሕዝቦች መካከል አንድነት እንዳይኖርና ሕዝብን ለመከፋፈል የሚጠቀሙበት የፖለቲከኞች ሴራ ነው። ከዚህ ባሻገር የጎጃም ሕዝብ የራሱ ቱባ ባህል ያለው ማህበረሰብ ነው። የሸማ ልብስ በጎጃም ሕዝብ ዘንድ ከጥንት ጀምሮ ሲለብሰው የነበረው ክት ልብሱ ነው። ለዚህም ማስረጃ ማንኛውም እድሜዋ ለስራ የደረሰች የጎጃም ሴት ጥጥ መፍተል ከእናቷ ትማራለች። ከዚያም በኋላ እንደ መደበኛ ስራ ወስዳ ጥጥ ትፈትላለች። ለቤተሰቧም ሸማ ታለብሳለች። ካገባች በኋላም ለባሏ ሸማ አሰርታ የማልበስ ግዴታ አለባት። በአጠቃላይ ሸማ የጎጃም ሕዝብ የክት ልብሱ ነው። በሁሉም የጎጃም ማህበረሰብ ዘንድ የክት ልብሱ ሸማ ነው። ነገር ግን ይህ የክት ልብሱን ሁልጊዜ አይለብሰውም። በጎጃም ሕዝብ ዘንድ ሸማ የሚለበሰው በበዓላት ወቅት ቤተ ክርስቲያን ለመሳም፣ ለሰርግ፣ ለጥምቀትና ለተለያዩ ክብረ በዓላት ወቅት ነው። ምክንያቱም የጎጃም ሕዝብ በጣም ስራ ወዳድ ስለሆነ ሁልጊዜ ነጭ ሸማ ለብሶ ስራውን ሊሰራ አይችልም። በዚህ ምክንያትም የጎጃም ማህበረሰብ ለስራ ሲሆን በቀላሉ ሊቆሽሽ የማይችለውን የጨርቅ ልብሱን ለስራ ቦታ ይጠቀማል።